ሰላም ተመልካቾቼ፣ ሰላም የወደፊቱ እኔ እንደምን አላችሁ? ሁሉ ሰላም፣ እግዚአብሔር ይመስገን እኔ ደህና ነኝ። ይህን ቪዲዮ የምቀርጽበት ርዕስ ወይም ምክንያት ወይም ላስበው የምፈልገው ነገር ቢኖር ለምን ራስህን ታሻሽላለህ? ለምን ራስህን ታሻሽላለህ? ለምንድን ነው ራስህን ማበልጸግ የምትፈልገው? ለምንድን ነው በነፍስህ በስጋህ እና በመንፈስህ መጠንከር የምትፈልገው? ለምንድን ነው የምታነበው? ለምንድን ነው የምታጠናው? ለምንድን ነው ራስህን ማሻሻል የምትፈልገው? ይህንን ማወቅ አለብህ። ወደፊት ለሚመጣው ጉዞህ፣ ለሚመጣው ህይወትህ እነዚህን ነገሮች ማወቅ በጣም አስፈላጊ ነው። ለምን? ይህንን ካወቅ፣ ይህንን ሁል ጊዜ ካስታወስክ ህይወትን የማጣጣም፣ ህይወትን የማሸነፍ፣ ህይወትን የመረዳት ጥበቡ ይኖርሃል ማለት ነው። ለምንድን ነው ራስህን ማሻሻል የምትፈልገው? ዋይ ሰልፍ ኢምፕሩቭመንት። ራስህን ማሻሻል አለብህ፣ ግዴታ ነው። ለምን ግን? ለዚህ ምክንያቶች ዝርዝር ያለው በአሁኑ ወደፊት ይሻሻላሉ፣ ወደፊት ልቀይራቸው እችላለሁ። ነገር ግን በዋነኛነት ሶስት ምክንያቶች አሉ ራስህን ለማሻሻል የሚረዱ እና ለምን ራስህን ማሻሻል እንዳለብህ ልታስታውሳቸው የሚገባቸው ሶስት ዋና ምክንያቶች አለብህ። ለምንድን ነው ራስህን ማበልጸግ የምትፈልገው? ለምንድን ነው በወንድነት ልዕልና ከፍ ማለት የምትፈልገው? ለምንድን ነው ያ ስሜት ሁል ጊዜ የሚሰማህ? አንደኛው ምክንያት እግዚአብሔር ለዛ ስለፈጠረ ነው። እግዚአብሔር ለትልቅ ዓላማ ነው የፈጠረ። እግዚአብሔር ላንተ የተለየ እቅድ አለው። የተለየ ትልቅ ዓላማ አለው። ጥሩ፣ ትልቅ፣ ግሩም የሆነ ዓላማ አለው እግዚአብሔር ላንተ። የፈጠረብህ ምክንያት ለዛ ነው። እናም እግዚአብሔርን የፈጠረልህን ዓላማ ለማወቅ ለመረዳትና በዛም ለመስራት ራስህን ማሻሻል አለብህ። እግዚአብሔር የፈጠረልህን ዓላማ ለማወቅ። እግዚአብሔር ሲፈጥርህ ያለ ምክንያት አይደለም። የተለየ ስጦታ ሰጥቶህ ነው። በውስጥህ አለ። እግዚአብሔር ሲፈጥርህ የተለየ ዓላማ ለአንተ አስቦልህ ነው። በውስጥህ ያ ዓላማ አለ። በውስጥህ ያ ስጦታ አለ። እሱን ቆፍሮ የማውጣት ያንተ ግዴታ ነው። እግዚአብሔር ነጻ ፈቃድ ሰጥቶሃል። እግዚአብሔር አስገዳጅ አምላክ አይደለም። ካልፈለክ መተው ትችላለህ። ኖርማል ህይወት መኖር ትችላለህ። ራስን ስለማሻሻል መርሳት ትችላለህ። ነገር ግን በእግዚአብሔር ትልቅነት የምታምን ከሆነ፣ በእግዚአብሔር ሁሉን አዋቂነት የምታምን ከሆነ፣ በእግዚአብሔር ፈጣሪነት የምታምን ከሆነ ራስህን ማሻሻል አለብህ። ለምን? እግዚአብሔር የሰጠህን እግዚአብሔር ያሰበልህን ዓላማ እንድትኖረው፣ እግዚአብሔር ያሰበልህን ዓላማ እንድትኖረው በዚች ህይወት በዚህ ባለው ምድራዊ ህይወት ለሚመጣውም ከሞት በኋላ ላለውም ህይወት እግዚአብሔር ያሰበልህን ሀሳብ ዓላማ እንድትኖረው ራስህን ማሻሻል አለብህ። በመንፈስ መጠንከር አለብህ። በነፍስህ መጠንከር አለብህ። በስጋህ መጠንከር አለብህ። ሶስቱም እኩል ናቸው። ሶስቱም የሰውነት አምድ ናቸው እና በዛ መጠንከር አለብህ። 100% መጠንከር አለብህ። ሁለተኛው ደግሞ በህይወትህ ራስህን የማታሻሽል ከሆነ፣ ቀን በቀን የተሻለ ሌቭል ላይ የማደርስ ከሆነ ለምንድን ነው ምን ይሰራልሃል? ህይወት ማለት ለምንድን ነው የምትኖረው? ሁለተኛው ምክንያት ህይወትህ ትርጉም እንዲኖረውና በህይወትህ ደስተኛ እርካታ እንዲኖረው ነው። እዚች በምትኖርበት ጊዜ በምትኖርበት ዓለም እርካታ እንዲኖርህ ከፈለክ፣ ደስታ እንዲኖርህ ከፈለክ፣ እውነተኛ ደስታ
እንደዚህ በዩቲዩብ ስክሮል የምታደርገው ደስታ ሳይሆን እውነተኛ ደስታ፣ እውነተኛ እርካታ እንዲሰማ ከፈለክ ራስህን ቀን በቀን በየጊዜው ሰዓት፣ በየሁሉ ሰዓት ማሻሻል አለብህ። ሁሉ ጊዜ ማሻሻል አለብህ። ሁሉ ጊዜ ማሻሻል አለብህ። ሁሉ ጊዜ ማሻሻል አለብህ ራስህን ቀን በቀን በእያንዳንዱ ሰዓት ለህይወትህ እርካታና እውነተኛ ደስታ እንዲሰማ ከፈለክ። ካለበለዚያ ህይወት ምንድን ነው? ራስህ ላይ እያልሰለጠንክ ከሆነ፣ ራስህን እያላወቅክ ከሆነ፣ ራስህን ዲስከቨር እያላረክ ከሆነ ህይወት ምንድን ነው? በራስህ ላይ ሌላ ሌቭል እየጫንክ ካልሆነ እግዚአብሔር የሰጠህን ሰውነት፣ እግዚአብሔርን የሰጠህን አስተሳሰብ፣ እግዚአብሔር የሰጠህን አመለካከት እያሳደግክ ካልሆነ ምንድን ነው ህይወቱ ታዲያ? ትርጉሙ ምንድን ነው? ለመብላት፣ ለመዝናናት እና ለመሞት ነው የተፈጠርከው? በፍጹም አይደለም። በፍጹም አይደለም። በፍጹም አይደለም። ስለዚህ ራስህን ማሻሻል አለብህ። እውነተኛ እርካታና ደስታ በዚች ህይወት በለች እዚህ ምድር ውስጥ በምትኖርበት ጊዜ ሰላም፣ ደስታና እርካታ እንዲሰማ ከፈለክ፣ በተለይ ወንድ ስለሆንኩኝ እንደ ወንድ ልጅ ይሄ ግዴታ ነው። ሶስተኛ ቤተሰቦችንና የምትወዳቸውን ሰዎችም ከዛም አልፎ ተርፎ ለሀገርህ እንድተርፍ ነው። ቤተሰቦች ብዙ ዋጋ ከፍለዋል አንተ። ብዙ ዋጋ ከፍለዋል አንተ። አዎ አንዳንዱ ሰው ቤተሰቦች እኮ ወደው ነው ራሳቸው የፈጠሩ፣ ለምንድን ነው እንደዚህ ቢከፍሉልኝ ግዴታቸው ነው ምናምን ብለው የሚያስቡ ጅላጅሎች አሉ። አንተ ግን እንደዛ አይደለህም። ለምን? አንተ የፈጠረህ እግዚአብሔር እንደሆነ ታውቃለህ። እናትና አባትህ አንተን ልፍጠርህ ብለው አልፈጠሩም። እግዚአብሔር ስለወደደ አንተ ስለፈቀደ ነው በእናቱ አባቶችህ የወጣኸው። እግዚአብሔር ስለፈቀደ ነው። ስለዚህ የምትወዳቸውን ለአንተ ብዙ ዋጋ የከፈሉልህን ቤተሰቦችህ፣ የምትወዳቸው ጓደኞችህን፣ የምትወዳት ሀገርህን። ያው ሀገሬን እወዳለሁ እያልኩኝ አይደለም በአሁኑ ሰዓት። ለምን እወዳለሁ እያስባለሁ፣ ግን መውደዴን አልገለጽኩም። እውነት ለመናገር መውደዴን አልገለጽኩም። እሱም የመውደድህ ዋና መግለጫ የሚሆነው ግን ራስህን ማሻሻል ስትጀምር ነው። በስጋህ ጠንካራ ስትሆን፣ ኃይለኛ ስትሆን፣ በመንፈስህ አለበገሬ ስትሆን፣ በነፍስህ ሩህሩህ ደግ ስትሆን፣ ስታሳድገው፣ ስታበለጽገው ነው ሀገርህን መውደድህ የምትጀምረው። ራሱን ያልወደደ ሰው ሲጀምር ሌላ ማንንም ሰው ሊወድ አይችልም። ራስህን መውደድ ግን የሚጀምረው ራስን በማበልጸግ ነው፣ ራስን በማጠንከር ነው። አስበው እስቲ እናትና አባትህ የሁሉም ሰው አይደለም። አንዳንድ ኤክሴፕሽኖች አሉ። አንዳንድ ሰዎች ለራሳቸው ማለት አንዳንድ ሰዎች መጥፎ አባትና እናት ይኖራቸዋል። በትክክል ያላደጉ ሰዎች አሉ። በብዙ ሁኔታ ውጣ ውረድ ያሉ አሉ። ስለነሱ አላወራም። በአብዛኛው ስላለ ነው እናትና አባት ላለን ለኔ እና ለመሳዮቼ ነው ማወራው። እናትና አባቶችህ ትንሽ ኑሯቸው ግን ጠንክረው ለፍተው አሳደጉህ። ብዙ ነገር አወጡብህ። እሺ አንበልና እናትና አባትን እንርሳውና አንድ ገበሬ ማሳ ዘርቶ ውሃ ጠጥቶ ምን ብሎ ቆፍሮ አስሮ አስበው፣ ያ ሰብሉ ባዶ ሲሆንበት ምንም ሳይኖር ሳያበቅል ሲቀር አያሳዝንም? አያናድድም? ይሄ እኮ ነው። እናትና አባቶች ብዙ ነገር ላንተ ከፍለዋል፣ ብዙ ዋጋ ከፍለዋል። አንተ የተሻለ ደረጃ የተሻለ ብልጽግና ልዕልና ላይ እንድትደርስ የተሻለ ዋጋ ከፍለዋል፣ ብዙ ዋጋ ከፍለዋል። ብዙ መስዋዕትነት ከፍለዋል። እናንተ ታዲያ ያንን መስዋዕትነት ረስተህ ኖርማል ልትሆነው ከሚገባው በታች መሆን አለብህ? መሆን የለብህም። በፍጹም መሆን የለብህም። ስለዚህ ራስን ማሻሻል አለብህ። መጠንከር አለብህ።
መጠንከር አለብህ። አውቃለሁ በውስጥህ ሰዎችን መርዳት ትፈልጋለህ። በውስጥህ ሀገርህን ማገዝ ትፈልጋለህ። የተቸገሩ መርዳት ትፈልጋለህ። ግን መጀመሪያ ራስህ ላይ መስራት አለብህ። ለምን? ራስን ማሻሻል፣ ሌሎችን ለመርዳት፣ ቤተሰቦችን ለማኩራት፣ ቤተሰቦችን ለመርዳት፣ የምትወዳቸውን ሰዎች ለማገዝ። ከዛ የበለጠ ምን ደስታ አለ? አስበዋል? የምትወዳቸውን ሰዎች ማገዝ። ዋው! የእናትህን ውለታ መክፈል፣ የአባትህን ውለታ መክፈል። አስበዋል? እንዴት ደስ እንደሚል! እናትና አባትህን ማኩራት፣ የተቸገረውን መርዳት እጅግ በጣም ደስ የሚል ስሜት ነው እሱ። አስበዋል? ለዛ ስትል መጠንከር አለብህ። ለዛ ስትል ሁል ጊዜ ማሻሻል አለብህ ራስህን። you have to self improvement ራስን ማሻሻል፣ ራስን ማበልጸግ። ያ ለዚህ በእነዚህ 3 ምክንያቶች ለምን ራስን ማሻሻል አለብህ ለሚሉት ጥያቄዎች ሁሉ ጊዜ ይሄን መልስ ስጥ። አንደኛ እግዚአብሔር የፈጠረልህን ዓላማ ለመኖር፣ ሁለተኛ በህይወትህ እውነተኛ ደስታና እርካታ እንዲሰማህ፣ ሶስተኛ ለቤተሰቦችህና ለወዳጆችህ እንዲሁም አልፎ ተርፎ ለሰፈርህ መሆን ለሀገርህ እንድትተርፍና እንድታግዝ። እነዚህ በህይወትህ ልትፈጽማቸው የሚገባ ነገሮች ስለሆኑ ያለ እነዚህ ህይወት ስለማይል፣ ጥሩ ህይወት ስለማይል፣ እርካታ ያለው ስለማይኖር እነዚህን 3 ነገሮች በማሰብ ራስን ማሻሻል ማጠንከር አለብህ ሁሉ ጊዜ። በተለይ እንደ ወንድ ልጅ ወንድ ነህ፣ ወንድ መሆን አለብህ። እነዚህ ደግሞ በጣም አስፈላጊ ነገሮች ናቸው። ራስን ማሻሻል አለብህ። ሁሉም ሰው ራሱን ማሻሻል አለበት እንደ ተፈጥሮ። ይህን ደግሞ በሌላ ቪዲዮ እመጣበታለሁ። ወንድ ነህ፣ ስለ ወንድነትህ ማበልጸግ አለብህ። መበልጸግ ምን እንደሆነ አስታውሳለሁ። አመሰግናለሁ። በርታ።